ያፌት ናታንን ለማስገደል ስልኩን ጠልፎ በሌላ ስልክ እየደወለ እያለ ኢፍራታ ትሰማዋለች። ዛሬ መዋል የለበትም ማደር የለበትም፣ ዛሬ መዋል የለበትም ማደር ያለበትም፣ መገደል አለበት፣ ግደሉት ናታንን ብሎ ሲል ኢፍራታ መኪና ውስጥ ሆና ትሰማዋለች። ኢፍራታም በጣም በመደናገጥና በመፍራት ስልኩ ላይ ስትደውል እሷ መጠለፉን አታውቅም ነበር። የናታን ስልክ መጠለፉን ስለማታውቅ ያፌት ጠልፎት ነበር ማለት ነው። ከዛም ስትሞክር እዛ ጋር ስልኩ ምልክት መጣላትና መኪናው ውስጥ ያፌት ይገባና ምን ልትይ ነበራ? ስልክ እየደወልሽ ነበር ደጋግመሽ ናታን ላይ ምን ልታረጊ ነበር? ስልኩን እኮ ጠልፌዋለሁ ይላታል ማለት ነው። ከዛም እሷ በመናደድ በመበሳጨት የመኪናውን ፍሬን ትይዝና በቃ ዛሬ እገልሃለሁ አብረን እንሞታለን ስትል የመኪናውን ፍሬን ይዛ አብረው ሲሟገቱና መኪናውን ፍሬን ይልቀቂው ታይ እያለ ሲል መኪና አደጋ ይደርስባቸዋልና ኤፍራታ ትሞታለች ማለት ነው። ያፌትን በጣም ጉዳት ላይ ደርሷል ማለት ነው። በዚህ መካከል እንግዲህ ቤዚ ደግሞ ስለ ሔዋን ፖሊስ መሆኗን አውቃ ያዙ ልቀቁ ትላለች። ጺም እባክሽ ተረጋጊ፣ ይሄ እኮ ቀለል አድርገሽ ማየት አለብሽ። አንቺ ሁሉንም ነገር ታውቂያለሽ፣ እኔ ብቻ ነኝ እንጂ የማላውቀው ትልና በጣም ትበሳጫለች ማለት ነው። በጣም ትበሳጫለች። እየተበሳጨች እያለ እዚህ ጋር ደግሞ እንግዲህ ያፌት ናታን ለማስያዝ ሲሞክር ያው አልተሳካለትም። ያፌትም ናታን አምልጦታል ማለት ነው። ከዛ በኋላ ቢኒ የአፌትና የፍራታ የተፖሰተውን በመኪና አደጋ ደረሰባቸው የሚለውን ሳይ በጣም ተደናግጦ ነበረ። በጣም በመደናገጥ ነፂ ላይ ይደውላል። ነፂ ተኝታ ነበረ። ነፂም ስልኳን በማንሳት ሄሎ ቢኒ፣ ምን ነው? እንዴት አደርግ? በሰላም ነው ትለዋለች። አረ ፂ ይላታል። የፍራታና ያፌት የመኪና አደጋ ደረሰባቸው ይላታል። ፂም በጣም በመደናገጥ እናንተ ማለት ምን እያለች ትነሳለች ማለት ነው። እሷም በጣም ውሸት ነው በላይ እውነት ነው ፂ አሁን ይሄ እውነት አይሆንም ትለዋለች። እሱም ፂ ተረጋጊና አሁን እባክህን እውነት ነው እባክህን፣ ምናልባት አንዳንድ ጊዜ ውሸት ዜና ይተላለፋል፣ ይሄ እውነት ነው ከግል ከመንግስት ሆስፒታል ወደ ግል ሐኪም ይዟቸው ወጥተዋል ብለዋል እና ወይት ይሆን ይሆናል ይላታል ፂን ማለት ነው። ቢኒያም ተረጋግተሽ በቃ ለገኒና ለናታን ነገር ስትል እንዳትናገሪ ለቤዚ ብቻ ነገሪያትና ነይ ቶሎ ይላታል። እሺ ትልና በመደናገጥ ፂም ትነሳና ትሄዳለች። ቢኒም በጣም በመፍራትና በመደናገጥ እያለ እሱም ማወቅ የለባቸውም ገኒና ናታን ማወቅ የለባቸውም መጀመሪያ እኛ እናያቸው ይላታል። ከዛም ፂ በመደናገጥ እንግዲህ ስልኩን ይዛ ቤዝ እያለች እየወረደች ያለ ወይዘሮ ሉሊት እንግዲህ የተፖሰተውን ታይዋለች ማለት ነው። የተፖሰተውን ስታይ ምን ትልና ብድግ ቁጭ ትላለች ማለት ነው። ወይዘሮ ሉሊት እንግዲህ ያው ታውቋታላችሁ፣ የድራማው ድምቀት ናት ማለት ነው። ፂ እያለች ስትል ፂ ደግሞ ያው መጀመሪያ እንደሰማች እየሮጠች ስትመጣለች ማለት ነው። እሷም ገፍትራት ተመደራጃው ላይ ትወርዳለች ማለት ነው። ምንድነው እዚህ በጥፊ ሞቱ እኮ ኤፍራታና ያፌት ሞቱላል። ቢሞቱልሽማ እኮ አንቺ ደስ ይልሻል ትልና በጥፊ ታቃጥላትና እየሮጠች ትወጣለች። ሉሊትም በዛው ለፂ ቆይኝ እያለ ትሄዳለች ማለት ነው። እንግዲህ እዚህ ጋር ደግሞ ገኒና እስከ ልጇ ያው የልብስ ቤት ስለከፈቱላት ልብስ ላውንደሪ እየሰራች ነው ያለችው ገኒ ማለት ነው። እንግዲህ እዚህ ጋር ትልቁ ችግር የሚፈጠረው እዚህ ጋር ነው ማለት ነው። ገኒም እየተሳሳቁ ከልጇ ጋር እያሉ ሳለ ድረስ እንግዲህ እዚህ ጋር ሉሊት ትደውልና በርዶውን ትነግራታለች። በዚህ መካከል የሚፈጠረው በጣም በጣም ከባድ ነገር ነው። ምክንያቱም ባለፈውም ቢኒያም ሲደበደብ ሞተ ብላ የነገረቻት ሉሊት ነበረች። አሁንም ኤፍራታ ሞተች ብላ ልትነግራት እንደሆነ ስልኳን በመደጋገም ትደውላለች። ገኒም ይቺ ደግሞ ምን አባቷ ፈልጋ ነው በጧት ደግሞ ምን ፈልጋ ነው የምትደውለው ትልና በመበሳጨት እሷም እንትን ትላለች፣ ስልኩን ትዘጋባታለች። አሁንም ደጋግማ ሉሊት ትደውላለች ገኒ ስልክ ላይ። ገኒየም
በቃ ምን አባሽ ፈልገሽ ነው ብላ ትደውላታለች። አንቺ ምን አለብሽ በጠዋት ቁርስሽን ትበያለሽ ትላታለች። እሷም ምን ነው ቁርስ ምን እንደበላ ልጠይቅ ነው የደወልሽው? ምን የፈለግሽ ምን ፈልገሽ ነው ትላታለች። ይህን እያለች እንግዲህ ወይዘሮ ሉሊት ያው ይህን የምታረግበት ቀደም አድርጌ ወደኋላ መለስ ስላድርጋችሁና ገኒ የሉሊትን ታሪክ ስለምታውቅ ነው። በቀጣይ ቪዲዮ ይዤላችሁ መጣ